እኔ በጣም የሚገርመኝ ነገር ሰዎች ስኬትህን አምነው ላለመቀበል የደረስክበትን ደረጃ ላይ እነሱ መድረስ ያልቻሉበትን ደረጃ ስትደርስባቸው እንደሚያደርጉት ታውቃለህ። የድሮ ውድቀቶችን እያነሱ መናገር ይጀምራሉ ማለት ነው። እንደ ያኔ ሚኒስትሪ እኮ የወደቀ ነው ይለዋል ማለት ነው። እንደ ያኔ እኮ ቢዝነሱ ፌል አድርጎበት መደራጀት አቅቶት ሰው ለምነን እንደገና ብር አሰባስበንለት ከሰጠነው ካደራጀነው በኋላ እኮ ነው አሁን እዚህ የደረሰው ይለዋል ማለት ነው። የሆነ ጊዜ እኮ ታሞ እኮ ነበር ለመታከም እንኳን ብር አጥሮት ሰው ለምኖ ምናምን ዘመዶቹ ጓደኞቹ ተሰብስበን እኮ ነው እዚህ ደረጃ እንድደርስ ያሳከምነው እኛ እኮ ነን ይለዋል ማለት ነው። ምን አገባኝ እኔ። የድሮ ስኬትም የድሮ ውድቀትም አይነገርም። ትልቁ ነገር ለአንድ ሰው አሁን ያለበት ደረጃ ነው። አንድ ሰው ከወደቀ በኋላ ተነስቶ እንደገና ደርሳለሁ ያለውን ቦታ መድረስ ከቻለ እሱ ሰው ከባድ ሰው ነው። ከወደቀበት ተነስቶ ሮጦ ራሱንም ሰውንም የቀደመ ሰው እሱ ሰው ጀግና ሰው ነው። ስለዚህ የሰውን የድሮ ውድቀትም አታውሩ። ስለዚህ የድሮ ጀግንነቱንም አታውሩ። የራሳችሁንም ቢሆን የድሮ ጀግንነታችሁንም ውድቀታችሁንም አታውሩ። የድሮ ነው። አሁን ነው ታሪክ መስራት። አሁን ነው ታሪክን መቀየር። የሚቻለውም ደግሞ እሱ ነው፣ የሚቀለውም ደግሞ እሱ ነው።